አረጋጋው ትለኛለህ 200 ምናምን ሺህ ብር ነው ኬት አንተ ነው ነው ኬት አበጣል አንተም ነው በቃ አረጋ በል እንንገር አንተ ደግሞ ባካ አትቅረሰኝ ሲያስተላ አራው አሁን እየሰራን ነበር ነው አሁን እየሰራን ነበር እስኪ ልጁን ደውዬ ላናግረው ችግር ካለበት ከዚህ በፊት ሰርተበት አታውቅም ነው ተሰርቷል አሁን እኮ እየሰራን ነበር አሁን እየቀረጸ አመሉን አታውቀውም ከዚህ በፊት አመል ካለው ሌላ ወይ እንዴት ነህ እኔ የምለው ካሜራው ችግር አለበት ከዚህ በፊት አይ ስናበራበት እኮ ጠፍቶ ነው ስንቀርጽበት ጠፍቶ እየቀረጽበት ነበረ ከዛ መሀል ላይ ጠፋ አልተጋጨም እኮ ምንም አላደረግነውም ነበር መሀል ላይ እየቀረጽንበት ጠፋ እሺ ምን አለ አጋጭታችሁ ወይ ነገር ነው የተጋጨነ ነገር የለውም እኮ ቻርጅ ከለበሳችሁ አይ ቻርጅ አይደለም አዲስ ባትሪ እኮ ቀየረ ነበር አዲስ ባትሪ ነው ቀየረ አንተ ምንም አልሆነብህማ እዚህ ጄዴ ምንም አልሆነብህም እሱ እየቀረጸ ነው ማለት ነው አይ ምንም የለም እዚህ ጋር እየቀረጸ አራው አረጋጋው ትለኛለህ 200 ምናምን ሺህ ብር ነው ኬት አንተ ነው ነው አረ ቡራ በቃ ኖርማል ነው ፈታ ብሩክ ኬት አበጣል አንተም ነው በቃ አረጋ በል የሚሰራ ነገር ሊሆን ይችላል ያማል ኬት አበጣላችኋል አንተ ተረጋጋ ይልኛል እግዚአብሔር ባብ ተጋጭቶባል እንንገር እና ታዲያ እንዴት እንደዚህ ባን ጊዜ ይጣፋል ሰውዬው እኮ ነው ያላቀደም ተከፍላለህ ነው ያለው ቼክ እናስደርገዋለን ሊስተካከል ይችላል የሆነ ነገር የሚቀየር ሊሆን ይችላል በዚህ ሰዓት ከዚህ በኋላ የት ሄደን እናስተካክል ሲጀመር አዲስ አበባ መሄድ አለብን መልሰን መተን ምናምን ሾታል
አትቅረጸኝ ያስተላል ምንድነው ውሻ እግዚአብሔር አትጋራ ሲያስ እግዚአብሔር ይሰራል ፕራንክ ተደርጋል ፕራንክ ይሄ ነው ፕራንክ ተረጋጊ ይሰራል ምን አይነት ሰዎች ወይኔ ይሰራል እና ፕሊዝ 5 ደቂቃ ሙሉ ዝም ብለን ያቆምኩት ስታስለበለበኝ ነበር ደክሞሃል ሻወር ውሰድ ተጣጠብ ራትህን ብላ ፈታ በል ምንም ማለት ነው ካሜራው እርሶንም እንግዲህ አልሰነቅነው ይቅርታ ጋሼ ይሄ ነው የዚህ ሁላ ነገር ጠንሳሽ ያስታውቃል እሱ ሪአክሽን ነው እንደው ትንሽ ግራ ያጋባኝ የኔ ፊት ያስበላ ነበር አንተም ታምስራለህ ወይ ኖርማሊ ካሜራው ለምን ነው አው 200 ምናምን ሺህ ብር ነው ውድ እኮ ናቸው በጣም ነሽ ካስለቀስከኝ በኋላ ነው ነሽ ያው እንግዲህ ድምጽ የተነበረ ቢገፈው ከዛ እኮ ቪዲዮ ሰራለሁ ብዬ ጉዱኝ ይላችሁ ነበር ቪዲዮ ተሰርቶበታል ፕራንክ አድርገውኛል አይዞሽ ብራች አንተ ሲጀመር እኔ እግዚአብሔር ሰው አይደለም እንዴት የሰው ልጅ ይቀርጻል በእናታችሁ ይሄ ልጅ ፎቶውን አስቀምጥላችኋለሁ ምን እንደምል አላውቅም ድንጋጤ ራሱ አለቀቀኝ እንደዚህ ነው እንግዲህ ስትሰራ ሰው ፕራንክ ታረጋለህ ሰውም ፕራንክ ያረጋል አደገኛ ነገር ሲያጋጥም ተረጋግተህ ነው ማሳለፍ አሁን ከዚህ ኤክስፒሪየንስ ሪል ላይፍ ላይ ሊመጣብ ይችላል የምር ቢበላሽብህ ምናምን ከምትል ገባ ማሰብ ነው ረጋ ብለህ በቃ ነገሮችን ማድረግ ነው ያለብህ አስበህ ተመራምረህ ነው ማድረግ ያለብህ እኛውን ይሄንን ዝግጅት ያዘጋጀ ነው አስተማሪ እንዲሆን ነው ገባ አይደል እንድትማርበት ከላይፍ ኤክስፒሪየንስ ሰላም እንዴት ናችሁ? እንግዲህ ዛሬ ለየት ባለ ነገር ነው የመጣ ነው። ዛሬ የመጣንበትን አሳያችኋለሁ። ሌላ ደግሞ አዲስ እንግዳ አለኝ። ነይ ማይ ስለዚህ ዛሬ አንድ ቆንጅዬ እንግዳ ይዤላችሁ መጥቻለሁ። ኤምራክል ትባላለች። ስለ ኤምራክል መጨረሻ የቪዲዮ መጨረሻ ላይ ማን እንደሆነች እነግራችኋለሁ። ስለዚህ አብራችሁኝ ሙሉ ጆርኒን አብራችሁን ቆዩ። አሁን አንድ ቆንጆ ሆቴል አዳማ ውስጥ መተናል። አዳማ ውስጥ የመጣነው ሆቴል ድሬ ኢንተርናሽናል ሆቴል ይባላል። ድሬ ኢንተርናሽናል ሆቴል እንግዲህ በጣም ሌግዠሪ የሆነ ሆቴል ሲሆን ውስጡ ያሉትን ነገሮች ደግሞ አካባቢውን አጠቃላይ ሁኔታውን እናያለን ማለት ነው። ሻንጣዬን ላወራርድና ከዛ በኋላ እንገናኛለን። እንግዲህ ሻንጣችንን ይዘን እንገባለን። ሻወር እንውሰድ። ትንሽ መንገዱ አድካሚ ነበር። ሻወራችንን እንውሰድ። ከዛ በኋላ ማታ እንገናኛለን ማለት ነው። ይመቻችሁ። ጋይስ አሁን ከነምበር 1 ነምበር 2 ደርሰናል ማለት ነው። ነምበር 2 እንደምታዩት በጣም ነው የሚያምረው። ቦታዎቹን በደንብ አሳያችኋለሁ እና እዚህ ገብተን እራታችንን ደግሞ አሁን እንበላለን ማለት ነው። አብራችሁ ይኑ። ይመቻችሁ። እንኳን ደህና ቆየሽ። እንደምታዩት ቤቢ ቼር አላት። ቤቢ ቼር አችን ላይ እናስቀምጣታለን። ነይ
ያው እንግዲህ እንደተመለከታችሁት ትንሿ አልቀመጥም እዚህ ይሄን የመሰለ የህፃናቶች ወንበር ላይ አልቀመጥም ብላን እንግዲህ የትልልቅ ሰዎች ጋር ተቀምጣለች። ኤማዬ እዚህኛው ላይ አትቀመጪማ። ነገር ግን ልጆቻችሁን ይዛችሁ የምትመጡ ሰዎች ካላችሁ ይሄን የመሰለ የህፃናት ወንበር አለና ሴፍቲው አለው። እዚህ ጋር በደንብ አድርጎ ሎክ ያደርግላችኋል እና ህፃናት ይዛችሁ የምትመጡ ሰዎች ካላችሁ ምንም ሳትሳቀቁ ልጆቻችሁን እዚህ ይዛችሁ መታችሁ እራት መመገብ ወይም ደግሞ ሌሎች አገልግሎት ማግኘት ትችላላችሁ ማለት ነው። ወደ እራታችን እንሂድ። እሺ ኮንደና ቆይሽ። እሺ እናመሰግናለን። እሺ ጋይስ እንግዲህ እራት ልንበላ ነው። እራት ለመብላት ትንሿን ምን እናስመርጣት? ትንሿ ምን ትበያለሽ? ደብሯታል። እሺ እስኪ በደንብ እናዋራትና ከዛ በኋላ ለሷም ለኔም ሌሎች ጓደኞቻችንም አሉ ደግሞ እነሱም አብረውን ይመጣሉ። እስከዛው ድረስ የመረጥን እንጠብቃችኋለን። እስከዛው ድረስ እናንተ ደግሞ ይሄንን ቦታ እያያችሁ ጠብቁናላችሁ ማለት ነው። ያው እንግዲህ እንደተመለከታችሁት በጣም አሪፍ እራት በልተናል ማለት ነው። እና ደግሞ አሁን እስኪ እዚህ ባር አለን። እዚህ ባር ገብተን ደግሞ እንጠይቀዋለን ምን አይነት መጠጦች እንዳለ ከእራቱ ጋር የሚሄዱ ምን አይነት መጠጦች እንዳሉት እንጠይቀዋለን። ሰላም ወንድሜ እንዴት ነህ? እንኳን ደህና መጣችሁ። እንኳን ደህና ቆየኝ። እስኪ አሁን በጣም አሪፍ እራት ነው የበላነው፣ ቆንጆ እራት ነበረ እና ከዚህ እራት ጋር የሚሄድ አሪፍ መጠጥ ምንድን ነው ያላችሁ? ኦኬ ለዳይጀስት የሚያስፈልገው ከሆነ ከአፐሬቲቭ አለ። እሺ ፋርኔት ብራንካ ልሳችኋል። ኦኬ አሁን ልስታችሁ ወይስ ትንሽ? ኦኬ ስለዚህ አሁን እሺ ውዱ የትኛው መጠጥ ነው? ኦኬ ከውስኪ ነው። ከኮኛክም በአይነት ስላለ ችግር የለም። ከውስኪ ከሆነ ብሉ ሌብል አለ፣ ከኮኛክም ከሆነ ኤክሶ አለ። ስለዚህ ከውስኪም ከኮኛክም አለ። ከውስኪ ምንድን ነበር ያልከኝ? ብሉ ሌብል። አሁን እንደዛው ኮኛክ ደግሞ ኤክሶ። ሰዎች ግን ብዙ ጊዜ የሚመርጡት ምን አይነት መጠጥ ነው? ብዙ ጊዜ እየተስናን ነው የሚጠቀሙት። ከውስኪና ወይን ምናምን ነው የሚጠቀሙት። ኦኬ በብዛት ውስኪ ነው የሚጠቀሙት በሆቴል ደረጃ ማለት ነው። ስለዚህ እኔ ስለ መጠጥ አላቅም፣ ግን እነዚህ ነገሮች እናንተ መታችሁ መጠቀም ትችላላችሁ ማለት ነው። እዚህ ቦታ ውስጥ ሌሎችም ባር አሏቸው ማለት ነው። ባሮቹን አሁን ደግሞ ሌሎቹንም አሳያችኋለሁ። በጣም እናመሰግናለን ወንድሜ። እሺ እኛም እናመሰግናለን። እሺ የቅድሙን ባር አይተነዋል። አሁን ደግሞ ሌላ ባር አሳያችኋለሁ። ይሄኛው ባር ደግሞ ለየት የሚለው ቪአይፒ ባር ነው። እስኪ ቪአይፒ ባራቸው ምን እንደሚመስል እንየው። ዋው በጣም የሚያምር ቦታ ነው ጋይስ። እና እስኪ ደግሞ ቪአይፒ ባራቸውን እንየው። እዚህ ውስጥ ነው እናየዋለን። እሺ ሰላም እንዴት አለን? እስኪ ይሄኛው ቪአይፒ ባር ነውና ስለዚህ ባር እስኪ በደንብ ንገረኝ። እዚች ጋር ቁጭ ብለን በደንብ እናውራ። እሺ አመሰግናለሁ። ግን ይቅርታ አለቃዬ፣ እርስዎ አረፍ ይበሉ። ቪአይፒ ባር እንግዳችን ነው። አረፍ ይበሉና እኔ ቆሜ ያስረዳውታለሁ። እንዴ ለምን? የኢንተርናሽናል የሆቴል እንግዶችን አስቀምጠን መረጃ የምንሰጠው። ዋው የሚገርም ስርዓታችሁ በጣም ነው ደስ የሚለው። እንግዲህ እንደምትመለከቱት በደንብ ኢንተርናሽናል ስታንዳርዳቸውን ሁላ ጠብቀው ነው የሚያስተናግዱት እና ይሄኛው ቪአይፒ ባር ነው። ያው እንደምታዩት ኢንቴሪየሩ በጣም ነው የሚያምረው እና እስኪ እዚህ ምን አይነት አገልግሎት ነው የምትሰጡት? እዚህ የሚገለገሉ ሰዎች ምን አይነት ሰዎች ናቸው? አመሰግናለሁ። በነገር ላይ እዚህ ቪአይፒ ባር ውስጥ የሚስተናገዱ እንግዶች የተለየ ክብርና ደስታ እንዲሰማቸው በሚል ሀሳብ እዚህ ቪአይፒ ባር ውስጥ የሚገባ አንድ እንግዳ ቀድሞ ከገባ
በላዩ ላይ ሌላ እንግዳ ጨምረን አናስገባም። ሙሉ ኳሊቲ የሆነ ሰርቪስ እሱ አግኝቶ ደስ ብሎ እስኪወጣ ድረስ ሙሉ ትኩረታችን እሱ ላይ በሚሆን መልኩ እናጠናቀቃለን ማለት ነው። ዋው! ስለዚህ አንድ እንግዳ እዚህ ከገባ ሙሉን ጊዜ በቃ ብቻውን ነው እንትን የሚለው ሌላ ሰው አይገባም ማለት ነው በሚገባ። ስለዚህ የቢዝነስ ሚቲንጎችን ማድረግ የሚፈልጉ ሰዎች፣ የተለያዩ ሰዎች፣ ትላልቅ ሰዎችም እዚህ ይገባሉ ማለት ነው ይችላሉ። ኦኬ። ከዚህ በፊትም እንደዚህ ይጠቀማሉ እንደዚህ አይነት ሰዎች እዚህ? በጣም በትላልቅ ደረጃ ብዙ እንግዶች መተጠቅሞ ደስተኛ ሆነው ሄደዋል። በጣም ደስ ይላል። ስለዚህ እንደምትመለከቱት እዚህ ቪአይፒ ባር ውስጥ ደግሞ ለብቻችሁ ሆናችሁ መጠቀም የምትፈልጉ ሌላ ሰው ማስተናገድ የማትፈልጉ ስፔሻሊ ይሄ ሚቲንጎች ላይ የተለያዩ ስብሰባዎች በግል ስብሰባ ማድረግ የምትፈልጉ ሰዎች ካላችሁ ከነ ቡድናችሁ ወይም ቲማችሁ አንድ ላይ መታችሁ እዚህ ሌላ ሰው ሳይገባ መስተናገድ ትችላላችሁ ማለት ነው። እንደምታዩት ኢንቴሪየሩ በጣም ነው የሚያምረው፣ ላይቶቹ በጣም ነው የሚያምሩት። እነሱም ደግሞ ኢንተርናሽናል ስታንዳርዳቸውን ጠብቀው ነው ማለት ነው አገልግሎት የሚሰጧችሁ። በጣም አመሰግናለሁ ወንድም። ከልብ አመሰግናለሁ። ያው እንግዲህ እንደተመለከታችሁት ከነምበር 2 ድሬ ሆቴል ውስጥ ነበርን። እራታችንን በልተን ቪአይፒ ባር እና አንደኛውን ባር አይተን አሁን ደግሞ ነምበር 1 ባር ጋር እንሄድና እስኪ ምን እንደሚመስል ደግሞ እሱን እናየዋለን ማለት ነው። አብራችሁኝ ተከተል። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እሺ እንግዲህ አሁን ደግሞ ቀደም ያልኳችሁ ሌላኛውና ሶስተኛውን ባር አሳያችኋለሁ ማለት ነው። ይሄ የምትመለከቱት ሶስተኛው ባር ነው። እሱ ወንድሜ ደግሞ እዚህ ያላችሁን ኮክቴሎች ይነግረናል ማለት ነው። ምን አይነት ኮክቴሎች አላችሁ? ኢን ዲቴል በደንብ ንገረን። ኮክቴሎች አፕሬቲቭ ኮክቴል አለን፣ ሎንግ አይስላንድ ኮክቴል አለን፣ ኒግሮኒ አለን እና ሌሎች ኮክቴሎችም አሉ። ተጨማሪ ብዙ ጊዜ ወንዶች የሚመርጡት ምን አይነቱን ነው? ሴቶችስ? ወንዶቹ የሚመርጡት አፕሬቲቭ ታይዘር ጠንከር ያለ፣ ሴቶቹ ደግሞ ፍሩት ኮክቴል በብዛት ፍሩት ኮክቴሎችን እና ሎንግ አይስላንድ ብዙ ስለማይከብድ እሱን ይጠቀማሉ። ኦልሬዲ ወይኖችም ውስኪዎችም አሉ እንደ አማራጭ እነኛንም ይጠቀማሉ። ነጭ ወይኖች አሉ። ፋት የሆኑ ነገሮች ስንበላ ለምሳሌ እንደ አሳ አይነት ነገሮችን በሚበሉ ሰዓት እነሱን ዳይጀስት የሚያደርጉ ነገሮች ነጭ ወይኖች አሉ። ለምሳሌ አኬሺያ አለ፣ ሪፍት ቫሊ አለ፣ ካሚላ አለ። ነጭ ወይኖች እነኚህ ድራይ ወይኖች ናቸው። እነኚህ ደግሞ ስዊት መጠጦች ናቸው፣ ይጣፍጣሉ። ብዙም ደግሞ እነኚህ የሚሰሩት እስከ አሰራራቸው ድረስ እንናገር ከተባለ የጎመራ በጣም እንትን ሳይል ወደ ድራይነት ወደ ቀይነት ሳይቀየር ገና የጎመራ እያለ ከነጭ ፍሬና ከልጣጩ ይሰራል እና ለኛ በጣም ጠቃሚነት አለው። ይሄኛው ደግሞ በጣም ከበሰሉ በኋላ ላይ ለምሳሌ ድራይ ወይኖች እንደዚህ ከበሰሉ በኋላ ላይ ወይኖች ፍሬያቸው ከበሰለ በኋላ ግንዱም ደግሞ ከጎመራ በኋላ ይጠመቃሉ፣ ድራይ ይሆናሉ እና ወይን በአመት አንዴ ነው የሚመረተው። ለእናንተ ለውድ ተመልካቾቼ እዚህ መታችሁ ከሶስቱ የተመቻችሁ ጋር መታችሁ የተለያዩ አገልግሎቶችን ማግኘት ትችላላችሁ ማለት ነው። እዚህ የመጣችሁ ደግሞ የተለያዩ አገልግሎቶችን ካገኛችሁ በኋላ ስፔሻሊ ከዚህ ከባር ጋር ምን አይነት ኤክስፒሪየንስ እንዳላችሁ ደግሞ ከዚህ በፊትም ደግሞ ኤክስፒሪየንስ ካላችሁ ኮሜንት ስር እየገባችሁ ሁላችሁም ሼር አድርጉን። ያው እንግዲህ እንደተመለከታችሁት ከአዲስ አበባ አዳማ ድረስ መተን እንግዲህ ድሬ ኢንተርናሽናል ሆቴል ገብተናል። ቆንጆ ጊዜ ነበረን እስካሁን ድረስ የነበረን። ያው እንግዲህ ሻወራችንን ወስደን ከዛ በኋላ ቆንጆ እራት በልተን ከዛ በኋላ ያሉትን ቆንጆ ቦታዎች ደግሞ አሳይቻችኋለሁ እና ደግሞ ነገ ደግሞ አሪፍ ቦታዎች እንዳላችሁ ሰምቻለሁኝ። ላይ ቁርስ አሪፍ ቁርስ ከዛ በኋላ ደግሞ የህፃናት መጫወቻዎች አሉና እዛ ደግሞ ወስደን እናጫውታታለን። ከዛ ደግሞ ቀሪዎቹን ኤክስፒሪየንሶችን የቀኑን ውሎይን ደግሞ ሼር አድርጋችኋለሁ ማለት ነው። ዛሬ እንግዲህ ትንሽ ረፍት እናድርግና ነገ ደግሞ በአዲስ መንፈስ እንገናኛለን። ይመቻችሁ። እንግዲህ ዛሬ ደግሞ አዲስ ቀናችንን በድሬ ኢንተርናሽናል ሆቴል እንጀምራለን ማለት ነው። ዛሬ በጠዋት እስኪ ምን እንደሚመስል ደግሞ ቦታዎቹን አሳያችኋለሁ። አጥንቷ እናሳያችኋለን። ትንሽ ሻይ ስለሆነች። እሺ እንግዲህ እንደምትመለከቱት እዚህ ጋር ሰፊ የሆነ ፓርኪንግ አላቸው ማለት ነው። ከዛ ጋር ካለው ፓርኪንግ በተጨማሪ አሁን ደግሞ እዚህ ጋር ሌላ ፓርኪንግ አላቸው። እዛ ጋር ያላቸውን ፓርኪንግም አሳያችኋለሁ። ነምበር 2 ጋርም ስንሄድ ደግሞ ሌላ ሰፊ የሆነ ፓርኪንግ አላቸው። በጣም ሰፊ የሆነ ፓርኪንግ ቦታ ነው ያላቸው። ምንም መጨናነቅ አይጠበቅባችሁም።
ሶ አሳያችኋለሁ እሱንም ማለት ነው። እንደምታዩት ደግሞ ሌላ እዚህ ጋር በጣም ሰፊ የሆነ ፓርኪንግ አላቸው። እዛ ጋር ሌላ ፓርኪንግ አሳይቻችኋለሁ። እዚህ ጋርም ደግሞ መኪናችሁን ለማቆም የምትፈልጉ ከሆነ በጣም ሰፊ የሆነ ፓርኪንግ አላቸው። እንደምታዩት ጽድት ያለ ግቢ ነው። ከዛ ደግሞ በጣም ሰፊ ነው። ስለዚህ መኪናችሁን ያለምንም ሀሳብ ያለምንም ጭንቀት ማቆም ትችላላችሁ ማለት ነው። እንደምታዩት ነው። ግቢውን አሳያችኋለሁ በደንብ። እዚህ ጋርም በጣም ሰፊ ቦታ አላቸው። ወደዚህ መደዳ በጣም ብዙ ሰፊ ቦታ አላቸው። ሶ እዛ መኪናችሁን ፓርክ ማድረግ ትችላላችሁ። ፓርክ ማድረግ ብቻ ሳይሆን በጣም ሴፍ የሆነ አሪፍ ቦታ የሆነ ሴኩሪቲም አላቸው። ሶ በሽፍት እየተቀያየሩ ነው የሚጠብቁላችሁ። መኪናችሁ ምንም አይነት የሴፍቲ ችግር አይኖርበትም ማለት ነው። ሶ በጣም ሰፊ የሆነ ግቢ አላችሁ። ከዛ ፕላስ ደግሞ አሪፍ የሆኑ ሴኩሪቲዎች አሉ። ግቢውን ላሳያችሁ በደንብ። እንግዲህ ከነምበር 1 ወጥተን ወደ ነምበር 2 እየሄድን ነው። እዛ ደግሞ በሰፊው የህፃናት መጫወቻዎችም አሉ። የህፃናት መጫወቻዎችንም አሳያችኋለሁ። እዛ ጠለናት መተን ነው። ሶ እዛ አሳያችኋለሁ። ከዛ ደግሞ እዚህ ገብተን ቁርስ እንበላለን። ከዛ በተጨማሪ ደግሞ እዚህ ያሉትን የሴኩሪቲ ሁኔታ ላሳያችሁ። ከነምበር 1 ወደ ነምበር 2 በምትሄዱበት ጊዜ እዚያ አካባቢውን የሚቃኙ ጥበቃዎች አሉ ማለት ሴኩሪቲ ቲሞች አሉ ማለት ነው። ሶ እነሱ ከነምበር 1 ወደ ነምበር 2 እንኳን ስትሄዱ ያለውን ነገር አካባቢው ምናምን ያያሉ። የሆነ ችግር ካለ ምናምን ነገር ያያሉ ማለት ነው። ሶ እንደምታዩት እዚህ ጋር ጋሻ ያሉ እሳቸው ይጠብቃሉ ማለት ነው። ከዛ ደግሞ ሌላ ቲም ደግሞ እዚህ ጋር በራችን ላይ በነምበር 2 ላይ አለ ማለት ነው። ሶ እነሱ ደግሞ ያለውን ሁኔታ ቼክ ያደርጋሉ። እንዴት አደራችሁ? እሺ ሶ ወደ ነምበር 2 መተናል። ነምበር 2 መተን ደግሞ እዚህ ያለውን ሁኔታ አሳያችኋለሁ። ቁርስ እንበላለን። ከዛ በኋላ ደግሞ የህፃናት መጫወቻዎች አሳያችኋለሁ። ከዛ በተጨማሪ ደግሞ እዚህ በደንብ የስብሰባ አዳራሾቹ ምን እንደሚመስሉ ለተለያዩ ፕሮግራሞች፣ ለስልጠና፣ ለሰርግ፣ ለተለያዩ ፕሮግራሞች የምትፈልጉ ሰዎች ካላችሁ ደግሞ የስብሰባ አዳራሾች እንዲሁም ደግሞ ለተለያዩ ፕሮግራሞች የሚሆኑ አዳራሾች አላቸው። ከዛ በተጨማሪ ደግሞ የተለያዩ የመኝታ ክፍሎችም አላቸው። እስከ ፕሬዚዳንሻል ስዊት ድረስ አሳያችኋለሁ ማለት ነው። ሶ እንያቸው። የዚህ ፍሎር ሱፐርቫይዘር አቶ አካሉን እናገኘዋለን እና አቶ አካሉ ጋር ደግሞ ያላችሁን ቆይታ አንዳንድ ማስጎብኘትን እሱ ደግሞ ያደርግላችኋል፣ ኤክስፕሌን ያደርግላችኋል። ቴንኪው አቶ አካሉ። ቆንጆና ያማረ ጊዜ ይሁንላችሁ። እኛው አዳራሻችን ፍንፍኔ ሆል የምንለው ነው። ፍንፍኔ ሆል ማለት ትልቁ አዳራሻችን ነው። 10 20 30 100 እያለ የሚሄዱና ትልቁ አዳራሻችን ደግሞ ፍንፍኔ ሆል የምንለው ነው። ፍንፍኔ ሆል በጣም በቴክኖሎጂ በታገዘ ሁኔታ ሳውንድ ፕሩፍ ሆኖ የተሰራ ከፍታው በጣም ፍንፍኔ ሆል ይሄንን ይመስላል። በጣም ትልቁ ሆል ነው። በአንድ ጊዜ ብዙ ሰው የመያዝ አቅም አለው። ከፍታው በጣም በጥናት የተሰራውና ጥሩ አዳራሽ ነው። ለስብሰባ አዳራሾችም ሆነ ለሰርግም ሆነ ለተለያዩ ኢቨንቶች የምንጠቀመው አዳራሽ ነው። በብዛት ሰዎችን እዚህ የምናስጠቅመው አዳራሽ ሲሆን እዚህ ጋር ፊት ለፊት ላይ እንደምታየው ደረጃው ወይ ደግሞ ስቴጁ ሰፋ ያለ ስቴጅ አለ። ለፓናል ውይይትም ሆነ ለተሰብሳቢ ለሰርጎች የምንጠቀምበት ትልቁ አዳራሻችን ይሄ አዳራሽ ነው። ዋይፋ በሁለትና በሶስት ቦታ ላይ የተገጠመለት እንዳያችሁ፣ ሳውንዶቹ ኦንላይን ግድግዳ ላይ የተገጠሙለት ቆንጆ አዳራሽ ነው። ዋው በጣም ነው የሚያምረው። የከለር ምርጫችሁም ከወንበሮቹ ጋር ማች እንዲያደርጉ ታስቦ የተሰሩ ናቸው። እንግዲህ እንደምታዩት ነው። ዋይፋይ ለተለያዩ ስብሰባዎች ዋይፋይ ኢንተርኔት የሚያስፈልጋችሁ ከሆነ በየስብሰባው አዳራሹ አለ። እዚህ ደግሞ 2 አላቸው ማለት ነው። ያው እንግዲህ እንደተመለከታችሁት ዋይፋይ እዚህ ስብሰባ አዳራሽ ውስጥ አለ ማለት ነው። እና ደግሞ ስቴጁ በጣም ሰፊ ነው። የከለር ኮምቢኔሽኖቹ እንትኑን ማች እንዲያደርግ ግድግዳዎቹ ማች እንዲያደርግ ታስበው የተሰሩ ናቸው። ላይቲንጎቹን በጣም ነው የሚያምሩት። በጣም የሚያምር የስብሰባም አዳራሽ። እነዚህ አዳራሾች ለሰርግም መሆን ይችላሉ ማለት ነውና ለሰርግም መጠቀም ትችላላችሁ። በጣም ነው የሚያምሩት። እስኪ ደግሞ ባክ ስቴጅ ምን እንደሚመስል አብረን እናያለን።
እንደምትመለከተው ይሄኛው ደግሞ ባክስቴሽን ነው። የዚህኛው ለአንዳንድ ኢቨንቶች ከኋላ ለምሳሌ ሰርጎች ምናምን ሲኖሩ እዚህ አካባቢ ላይ ነው ምግቡን የምናቀርበውና ምግቡን ቀጥታ ከይሄኛው ከኪችን ቀጥታ ዳይሬክት የተገናኘ ነውና ሊፍቱ ኮንታሚኔሽን እንዳይኖር ከከስተመሩ ፊት ለፊት ሳይሆን ቀጥታ በዚህ በጀርባ በኩል እናዘጋጅና እዚህ ጋር ነው ቢፌውን የምናስተካክለውና ይሄ ቀጥታ ከኪችን ጋር የተገናኘው ሊፍት ነው። በዚህ ሳይድ ስታፍ ብቻ ነው የምጠቀመው። ካስተመሮች በዚህ በኩል አይጠቀሙም። ስታፍ ብቻ ነው በዚህ በኩል ምግቦችና መጠጦችን በዚህ እናቀርባለን። ኢቭን ከዛም አልፎ ተርፎ ደግሞ አንዳንድ ፕሮግራሞች ካሉ እዚህ ጋር ላይ እንደ ባንድ አይነት ነገሮች ካሉ ባንዶች መጠቀም ሲፈልጉ እዚህ ጋር አርቲስቶቹ እዚህ ጋር ይዘጋጁና በዚህ በኩል ነው ወደዛ ድራማ የሙዚቃ አርቲስቶች ካሉ በዚህ በኩል ነው ወደዛ መውጡትና በጣም ምቹ በሆነ ሁኔታና ጥሩ ጊዜ ያሳልፋሉ የኛ ከስተመሮች። ያው እንግዲህ እንደምትመለከቱት ይሄ ለስታፍ ብቻ ተብሎ የተሰራ ሊፍት ነው እና ይሄ ሊፍት ቀጥታ ከኪችኑ ጋር የተገናኘ ስለሆነ ምግብ ምናምን የሚፈልጉ እንግዶች ካሉ ለሰርግ እና ለተለያዩ ፕሮግራሞች እዚህ ቀጥታ ከኪችኑ ወደዚህ ይዘውት ይመጣሉ ማለት ነው። ምንም አይነት ኮንታሚኔሽን አይኖርም። ሌሎች ሰዎች ምግቡን አይነኩትም ወይም ደግሞ ሌሎች ሰዎች ጋር ግንኙነት የለውም ማለት ነው። በተጨማሪም ደግሞ የተለያዩ ፕሮግራሞች ሊኖሩ ይችላሉ። የተለያዩ ፕሮግራሞች ሲኖሩ እዚህ ባክስቴጅ መጥተው በጣም ሰፊ የሆነ ባክስቴጅ አላቸውና እዚህ መጥተው ተዘጋጅተው ፕሮግራማቸውን ማቅረብ ይችላሉ ማለት ነው። እስኪ ደግሞ አሁን ቀሪዎቹን ቦታዎች እናያለን። አብራችሁ እንደምታየው የፍንፍኔ ሆል ይሄንን ይመስላል። ትልቅ አዳራሽ ነው። ከፍታው በጣም አሪፍ ነው። ብዙ ሰው በአንድ ጊዜ የመያዝ አቅም አለው። ይሄኛው አዳራሽ ኢቨንት ሲሞላብን አንዳንድ ጊዜ ለበሰርጎች በእንደዚህ በስብሰባ ታይሞች ላይ ከላይ ማስጠቀም እንችላለን። ቪአይፒ ከላይ ማድረግ ይቻላል። ሌላ ፓርቲሲፓንቶችም ከላይ ማድረግ ይቻላል። በዚህ ሳይድም እንደምታየው ይሄኛው ተካፋች ነው፣ መከፈት ነው። በጣም ብዙ ሰው በአንድ ጊዜ የመያዝ አቅም አለው። እንዳልኳችሁ ለሰርግም ለአንዳንድ ኢቨንቶችን መጠቀም የምንችለው አዳራሽ ነው። ለብዙ ፐርፐዝ ይጠቀሙታል። እዚህ ለአመታዊ ፕሮግራሞች፣ ለቤተሰብ፣ ለተሰብሳቢዎች፣ ለሰርጎች እንደዚህ አይነት ኢቨንቶች የምንጠቀመው ትልቁና ምርጡ አዳራሽ ነው። በጣም የሚያምር አዳራሽ ነው ያላችሁ። ከላይ ለተለያዩ ፕሮግራሞችም እዚህ ማልበቃም ካለ ከላይ መጠቀም ትችላላችሁ ማለት ነው እዚህ ስትመጡ። ከዛም በተጨማሪ ደግሞ ካሜራማኖች መቅረጽ የምትፈልጉት ቪዲዮ ከላይ ሆኖ ሹት ማድረግ የምትፈልጉም ሰዎች ካላችሁ ልክ እንደዛው በዚህ መልኩ ቪዲዮአችሁ ይቀረጽላችኋል ማለት ነው። ያው እንግዲህ ውድ ተመልካቾች እንደተመለከታችሁት እዚህ የሚያምር ቦታ ላይ ልጆቻችሁን ይዛችሁ መታችሁ ዘና ማድረግ ትችላላችሁ ማለት ነው። እንደምታዩት ጅዋጅዌ ያላቸው እየነጠሩ የሚጮቱበት ቦታ አላቸው፣ ሸርታቴ ያላቸው እና ደግሞ እናንተ ልጆቻችሁን እዚህ ሆናችሁ ኮንትሮል ማድረግ ከፈለጋችሁ ይሄው እኔ እንደተቀመጥኩበት ሌሎችም ወንበሮች አሉ እዚህ አካባቢ፣ እዛም ሆናችሁ መጠበቅ ትችላላችሁ ማለት ነው። ስለዚህ እናንተ ብቻ ሳትሆኑ ዘና የምትሉት ልጆቻችሁ አብረዋችሁ ቢመጡ ዘና ፈታ እያሉ ይጠብቋችኋል ማለት ነው። መሬቱም ቢሆን በጣም ሴፍ ነው። ላይክ አርቲፊሻል ሳር አድርገውበት ከዛ በኋላ እንዲመች አድርገው ነው ልጆች ሲወድቁ እንዳይጎዱ ከማሰብ አንፃር ማለት ነው። አሁን ደግሞ በቀጥታ የክፍሎቹን ሁኔታዎች አሳያችኋለሁ፣ ምን አይነት ምርጥ ክፍሎች እንዳሏቸው ፕሬዚዳንት ከትንንሾቹ ክፍሎች ጀምረን እስከ ፕሬዚዳንሻል ስዊት ድረስ እናያለን ማለት ነው። አብራችሁኝ ነው። እሺ አሁን ደግሞ ክፍሎቹን አሳያችኋለሁ ባልኳችሁ መሰረት ክፍሎቹን እናያቸዋለን ከአቶ ሀብታሙ ጋር። እስኪ ደግሞ እናያቸው። እንግዲህ ካለን ክፍሎች ውስጥ አንደኛው አሁን ገብተን የምናየው ሩም ብዙ አይነት ታይፕ ሩሞች አሉን እና ከዛ ካለን ታይፕ ውስጥ ይሄ ፋሚሊ ሩም የምንለው ነገር ነውና ሰዎች ከነ ቤተሰቦቻቸው ጋር ከወዳጅ አጥማዳቸው ጋር መጥቶ ሊያርፉ ቢፈልጉ ሁሉን ነገር ሊያገኙበት የሚችል ሩም ነውና ይሄኛው ሩም እንደምታየው እንግዲህ ካለን ሩሞች ውስጥ የፋሚሊ ሩም የምንለው ሩም ውስጥ አንዱ ሩም ይሄ ነውና ያው እንግዲህ ልክ እንደገባ የምታገኘው ኦፕን ኪችን አለ፣ ራሱን የቻለው ኪችን አለው። ቆንጆ ኪችኖቻችን ራሱን የቻለ ማይክሮ ኦቨን አለው። ፍሪጅ ኦብቪየስሊ ይኖረዋል። ፍሪጅ ውስጥ የተለያዩ መጠጦች ይኖሩታል። አልኮል ውጪ የሆኑ ነገሮችም ያካትታል ሰው። ስለዚህ እዚህ ኪችን ላይ ሰው ማብሰል ይችላል እስካልን ድረስ ማብሰያ ማቴሪያሎች መኖር አለባቸው። ማይክሮ ኦቨን አለ እንደነገርኩ፣ የመክተፊያዎች ነገር ይኖራሉ። ሻይ ነገር ማፊያ፣ ትኩስ ነገር ማፊያ፣ ይሄ ዋሽንግ የሚጸዳበት ብርጭቆዎች፣ መጠጫዎች ራሳቸውን የቻሉ ይኖራሉ። ሁለተኛ ደግሞ እነዚህ ነገሮች ማብሰያዎች ላይክ መጥበሻዎች፣ እንደገና ይሄ መክተፊያዎች ምናምኖች ነገሮች ይኖራሉ።
ሰው ስለዚህ ይሄ ኪችን ራሱን የቻለ ሰዎች የራሳቸውን ፕሮዳክት ይዘው መጥቶ ወይ ደግሞ ፕሮዳክቱን እኛን ጠይቀው ከኛ ጋር ፖርሽን አድርገንላቸው ፕሬዘንት እናደርግላቸዋል። እነሱ ኩክ አድርገው በፈለጉት መጠን በሚፈልጉት ቴስት ኩክ አድርገው ይበላሉ ማለት ነው። እና ሰው ስለዚህ ኪችናችን ውስጥ እቺ ኦቭን ነችና ማብሰያ ምናምን ነችና እቺ ነገር እንግዲህ ጪስ ምናምን እንዳያፍነው የራሱን የቻለ ሳከር አለው። ዲጂታል ሳከር አለው። የሆነ ጪስ ካለ ምናምን ነገር ሳክ ያደርጋል። ምንም ሩሙን የሚረብሽባቸው ምንም ነገር የለም ማለት ነው። ሰው እነዚህ ደግሞ የትኩስ ነገር ምናምን ነገር ከተፈላ በኋላ የሚጠጣበት እንደነገርኩ ቅድም ትኩስ ነገር ማፊያ ለብቻ አለ እዚህ አለና እስከነ ማሳረፊያው ሶሶል መጠጫው ሻይ ቅጠሎች፣ ስኳሮች ምናምን ይኖራሉ። ይሄ እንደምታየው ኔት ናቸው። እያንዳንዱ እንትኖች ኔት ናቸው እና አዳዲስ ናቸው። ለአንዱ የሚገባ እያንዳንዱ አዲስ ነው። ኢሚዲየትሊ እንትን ነው የሚባለውና የመመገቢያ ማንኪያዎች፣ ሹኮች፣ ጭልፋዎች ሁሉም ፕራይቬት ናቸውና ሰው ይሄ ምንድነው የሱፕ እቃዎች ምናምን የመመገቢያ ሰሃኖች ይሄ አንድ ኪችን ውስጥ ወይ መኖሪያ ቤት ውስጥ ሊያገኛቸው የሚገባ ነገሮች ሁሉም ተሟልተውለታል ማለት ነው። ሰው ቤተሰብ ይዘው መጥተዋል። ዲኒንግ ቴብል ለብቻ ይኖረናልና ዲኒንግ ቴብል ለብቻ ይኖረናል። ይሄ ዲኒንግ ቴብሉ ነውና ከበሉ በኋላ ደግሞ ላይክ ከዲኒንግ ቴብሉ ከበሉበት ቴብል ላይ ተነስቶ ደግሞ እንደ ቤተሰብ አረፍ የሚሉበት ቁጭ የሚሉበትና የሚያምር ሳሎን ከሚያምር ሶፋ ጋር ላይክ የቤተሰብ ጊዜ የሚያሳልፉ ሙቪ ታይም የሚያሳልፉ ከሆነ ምናምን ነገር የሚያምር ቲቪ ስክሪን አለ ነው። ትልቅ ቲቪ ስክሪን 5 ኢንች ሰው ስለዚህ ይሄን ሁሉ ካረጉ በኋላ አሁን ቤተሰብ ይዞ መጥቶ ከሆነ እናትና አባት ልጆች ይዞ መጥቶ ከሆነ ሁሉ እዚህ ያለውን ሲጨርሱ ወደ የክፍላቸው ፕራይቬት ክፍላቸው ነው የሚገቡት። አሁን ይሄ የእናትና የአባት ክፍል ነው። እናትና አባት ወይ ባልና ሚስት ክፍል ነውና ሰው ይሄ ነገር ፕራይቬት ነው። አሁን ራሱን የቻለ ሁሉ ነገር አንድ ሆቴል አንድ ሩም ውስጥ ማሟላት ያለበት ሙሉ ነገር ራሱን የቻለ የተሟላለት ነው። የራሱ ኤሲ አለው። የራሱ ደግሞ ክፍላቸው አረፍ ብሎ የቴሌቪዥን ፕሮግራም ወይ እዛ የጀመሩትን ፊልም ይጨርሱ የሚፈልጉት ነገር ካለ እዚህ አለው። ሁለተኛ ነገር ደግሞ ሩሙ እንግዲህ ፕራይቬት እስከሆነ ድረስ ከውስጥ ይሄ ይዘጋል። ሎክ አድርጎ እንደማንኛውም ያርፋሉ። ሻወር ሲፈልጉ ቶይሌት መግባት ሲፈልጉ ለብቻ ራሱን የቻለ ሻወርና ሽንት ቤት ሁሉም ነገር መጠቀም ይችላሉ ማለት ነው። ሁሉ ነገር የተሟላለት እንዲህ የምታየው ኔት ክሊን በጣም ቆንጆ የሚያምር ሆኖ የተሰራ ነው ማለት ነው። ዋው ይሄ ራሱ ብቻውን አንድ ቤት በለው በቃ አንድ ሩም ነው ራሱን የቻለ አንድ ሩም ነው። ሰው በሚቀጥለው ደግሞ ወደ ልጆች ክፍል እንሂድ። የልጆች ክፍል ደግሞ ስንሄድ ይሄኛው ደግሞ የልጆች ክፍል ነው። የልጆች ክፍል ሁለት መኝታ አልጋዎች አሉት። ሚረሮቹ እንደገና እዛ ሳሎን ላይ የጀመሩት ፊልም ወይ ደግሞ የሆነ ነገር ካለ ደግሞ ክፍላቸው ውስጥ ሆኖ እናትና አባት ክፍልም አይታል ቴሌቪዥንና እዚህም አይታል ሳሎን ውስጥም አይታልና እዚህ ደግሞ ራሳቸውን እንጆ ያደርጋሉ። የጀመሩት ፊልም ይጨርሳሉ። ከአባትና እናታቸው ጋር አይገናኙም። እንደገና በራቸው ሎክ አድርጎ ኮሊደር አለ በመሃል ምንም ክፍተት የለም። ፕራይቬት ነው። እንደገና ሻወር ባዝሩም ምናምን ነገር ለየብቻ ነው ያላቸው ራሳቸውን ችሎ ማለት ነው። እዚህ ያሉትም ልጆች ወይ ቤተሰቦች ራሳቸውን ችሎ ሁሉ ነገር ይኖራቸዋል ማለት ነው። ስለዚህ አሁን ለምሳሌ እዚህኛው ክፍል ለብቻው ኤሲ ያለው ማለት ነው። በየክፍላቸው ኤሲ ያላቸው በሳሎናቸው ውስጥም ኤሲ ይኖራቸዋል። ሲፈልጉ ያበራሉ፣ ሲፈልጉ ያጠፋሉ። ስለዚህ ከከተማዋ ሙቀት ጋር ባላንስ ያደረገ ምክንያቱም ቅድም ልነግር ሙከራ እንዳረኩኝ አዳማ በባህሪው ሞቃታማ ከሚባሉ ከተማዎች ውስጥ አንዷ ናት። ስለዚህ ይሄንን ሙቀት ደግሞ ኮንትሮል ልናደርግበት የምንችላቸው ሜቶዶች አንደኛው ኤሲ ነው። ስለዚህ ኤሲ ኢዝ ቬሪ ኢምፖርታንት ማለት ነው። አስፈላጊ ነገር መሰረታዊ ነገር ሆኗል ማለት ነው። ስለዚህ ይሄን ነገር ደግሞ ለሁሉም ሰዎች እኩል ሼር ማድረግ አለብን። ምክንያቱም ምን ይባላል መሰለህ በሆቴልስ ኔክስት ሆም ሁለተኛ ቤታቸው ነው እና ሁለተኛ ቤታቸው እንዲሰማቸው ሁሉን ነገር በፕራይቬት እንዲመቻቸው። አሁን አንድ ልጅ ቤቱ ክፍል ይኖራቸዋል። ክፍላቸው ውስጥ ሊሟላላቸው የሚገባ ነገር ሁሉ እዚህ ክፍል ውስጥ አለ። ለምሳሌ እነዚህ ልጆች ተማሪዎች ከሆኑ ማጥናት የሚፈልጉ ማንበብ የሚፈልጉ ከሆነ ይሄው ራይቲንግ እና ሪዲንግ ቴብል ለብቻ አለው። ሁሉን ነገር ችሎ ማለት ነው። ለሚያነቡ ለሚጽፉ ለብቻ ይሄ ላይቲንግ መጻፍ ነው የሚያነቡ ይሄው ለብቻ። ስለዚህ ሁሉ ነገር አንድ ቤት አንድ ክፍል የሚያሟላውን ነገር ወይ ደግሞ ክፍላቸው ውስጥ
መኖሪያ ቤታቸው የሚያገኙትን ነገር እዚህ ያገኛሉ ማለት ነው። ሌላው ደግሞ በጣም የተመቸኝ ነገር እነዚህ ላይቶች ምንድን ናቸው? እነዚህ ነገሮች ምንድነው? ድሮ ሩሞች ሲሰሩ ሆቴሎች ሲሰሩ ላይቲንግ የሚሰራ ግድግዳ ላይ ነው። ሰዎች ከአልጋቸው ላይ ተነስተው ነው ሄዶ የሚያጠፉት። ስለዚህ አሁን ደግሞ እንደዚህ አይነት ትሬንዶች ቀሩ። ሰዎች እዚሁ ባሉበት በተኙበት ከዚህ ከጎን ላይቲንጎቻቸው ኮንትሮል ያደርጋሉ እና የፍሮንት ሳይድ ላይቲንግ ማጥፋት ከፈለጉ በዚህ ያጠፋሉ። የቲቪዎችን ማጥፋት ከፈለጉ በዚህ ያጠፋሉ። ቲቪያቸውን ሄዶ ተነስቶ ማጥፋት አይጠበቅባቸውም። ከዚህ ጋር ኮንትሮል ያደርጋሉ። ይሄ ዴስክ ላይቶችን ማጥፋት ከፈለጉ በዚህ ያጠፋሉ። ሁሉም ነገሮች ሰው እዚሁ አልጋ ላይ ጋደም እንዳለ ትንሽ ተንጠራርቶ ኮንትሮል ማድረግ ይችላል ማለት ነው። እንደገና እንደምታየው ይሄ ከለር ኮምቢኔሽናችን ሩሞቻችን ውስጥ የተጠቀምናቸው ከለር ኮምቢኔሽን በተቻለ መጠን ሪላክስ ሊያደርግ የሚችል ሊያረጋጋ የሚችል ጥሩ መንፈስ እንዲሰማ ለማድረግ የሚችል ስሜት እንዲኖረው ተደርጎ ነው የተሰራውና የምታዩት ነው ከለር ኮምቢኔሽኑን ኢንቴሪየር ዲዛይኑን ኤቭሪቲንግ ዋው ነው ማለት ነገር ነውና ለንቀልፍ ለምናን ምቹ ነው። ምንም ይጫጫን ምንም የሚከብድ ነገር የለም እዚህ ውስጥ። ስለዚህ ቀለል ብሎ ደስ በሚል ኢንጆይ አድርጎ ሪላክስ አድርጎ ያልፋል ማለት ነው። ሰው በተረፈ ደግሞ ቆንጆ ቪውዎች እዚህ የከተማውን አዘባክ ላይ ያለው ደጀኔ ስሜ የሚባል ትምህርት ቤት አለ ከጀርባችን። እሱንም አዘባክ መከታተል ማየት ይችላሉና ናይስ ቪው አለው እና ለምሳሌ የብዙ አመት የአዳማ ከተማ ነዋሪ ሆኖ ህይወታቸውን ኑሯቸውን በሌላ ሀገር በውጭ ሀገር አድርጎ ልጆቻቸውን ይዞ ሊመጡ ይችላሉና ወይ አባት ወይ እናት ደጀኔ ስሜ ተማሪ ሆኖ ቢሆን ደጀኔ ስሜ በማዶ በስተ ማዶ ላይ የሚገኝ ትምህርት ቤት ነውና እዚህ ጋር ሆኖ ለልጆቹ እዚህ ትምህርት ቤት ነው የተማርኩት፣ እዚህ ጋር ነው የተጫወትኩት፣ እዚህ ጋር ነው እንትን ያልኩት፣ ክፍሌ እዚህ ጋር ነበረ፣ ያ እዚህ ጋር ነበረ የሚለው ነገሮችን በደንብ ግልጽ የሆነ ቪው አለው። እንደገና ሌሎች ቪዎችን በሰፊው ሊያገኝ ይችላል። እዚህ ሆኖ አባገዳን ማየት ይችላል። እዚህ ሆኖ ገዳ መዝናኛን ማግኘት ይችላል። ጥሩ ቪዎችን ያገኛል ከዚህ አካባቢ እና ጥሩ ሚሞሪም ያገኛል። እንግዲህ ይሄኛው ደግሞ ሌላኛው ታይፕ ነው። ቅድም የፋሚሊ ሩሞቹን ያሳየውና አሁን ደግሞ ሁለት ጓደኛ ማቾች አንድ ክፍል ውስጥ ማረፍ አንድ ክፍል ውስጥ ኢንጆይ ማድረግ ግን ሳሎኑን ሼር አድርገው ሩሞቻቸው የተለያየ ክፍል እንዲሆንላቸው የሚፈልጉ ከሆነ ያንን ሩም ነው ማሳያችሁ። ይሄኛው ቅድም ካየነው ሩም ምንድነው የሚለየው? እንደ ቅድሙ የራሱ ኪችን አለው፣ የራሱ ዲኒንግ ቴብል አለው፣ የራሱ ሳሎን አለው። ነገር ግን ምንድነው ከዛኛው ክፍል የሚለየው? ይሄ ራሱን የቻለ ሌላ አንድ ክፍል አለው። ይሄ አንድ ክፍል ራሱን የቻለ ሁሉ ነገር ባኞ ቤት ኤቭሪቲንግ የተሟላለት ማለት ነው። እንደ ቀደም ልጆቹ ክፍል ወይ ደግሞ የትልልቆቹ ክፍል እንዳየነው ይሄው ዋው ይሄም ራሱ በጣም ነው የሚያምረው። ኤቭሪቲንግ ሁሉ ነገር የተሟላላት ነው። ምን የተሟላ ለምሳሌ አንተ ከጓደኛ ጋር መተህ ማረፍ ከፈለክ ሳሎን ላይ ኢንጆይ አድርጋችሁ ቆይታችሁ አዘላስት ወደ ወኝታችሁ መሄድ ስትፈልጉ እሱም ወደ ክፍሉ አንተም ወደ ክፍል ትሄዳለህ ማለት ነው። ስለዚህ ፕራይቬሲ ለሚፈልጉ ጓደኛሞች በጣም አማራጭ ነው። አንድ ላይ ኢንጆይ አድርጎ ደግሞ አዘላስት ፕራይቬሲ ለሚፈልጉ እና አንድ ላይ ኢንጆይ አድርጎ አዘላስት ፕራይቬት ለሚፈልጉ ሰዎች ነው። አንደኛው ክፍል እንዳልሳያችሁ ይሄኛው ነው ከፊት ለፊት አሁን ገብተን የወጣንበት። ሌላኛው ክፍል ደግሞ እዚህ ነው፣ እዚህኛው ነው። ሌላኛው ክፍል ደግሞ ሁሉም ነገር እንደዛኛው ክፍል ሁሉ ነገር የተሟላለት ነው። ምንም በቃ አንድ ሩም ሊያሟላ የሚገባው ነገሮች ሁሉ አሟልተዋል። ስለዚህ አንተም ከጓደኛ ሳትለይ ኢንጆይ አድርገህ አብረህ ተጫውተህ በቃ አዘላስ ለመኝታ ብቻ ትለያያለህ ማለት ነው። ስለዚህ ቆንጆ ሜሞሪ፣ ቆንጆ ማስታወሻ፣ ደስ የሚል ጊዜ ታሳልፋለህ ማለት ነው። ይሄ በጣም ደስ ይላል። በጣም ጥሩ ግን ሀሳባችሁም በጣም አሪፍ ነው። በደንብ ምክንያቱም ሶፋ ለሚፈልግ ሶፋ አረቢያን መጅሊስ ለሚፈልግ እሱ ብዙ ነው ሰርቭ የምናደርገው እኛ አገልግሎታችን ለአንድ አይነት። እሺ አሁን ደግሞ እስኪ ፕሬዚዳንሻል ስዊቱን እንየው። ይሄኛው ደግሞ ፕሬዚደንሻል ሩማችን ነውና ምንድነው ፕሬዚደንሻል ያደረገው የሚለውን ነገሮችን ደግሞ በዝርዝር ነው። እሺ እንግዲህ ይሄኛው ፕሬዚደንሻል ከሚያስፈላቸው ሩሞቹ ውስጥ በውስጡ የሚያካትታቸው ነገሮች ናቸው። በውስጡ ምን ያካትታል ብትለይ ከዚህ ከትንሹን ጀምር፣ ከትንሹ ወደ ትልቁ እንሄዳለንና ይሄ ክፍል ለብቻው አንድ ስታንዳርድ ክፍል ያካትታል።
አንድ ስታንዳርድ ክፍል የፕሪኔሽን ለምሳሌ ፕራይም ሚኒስትሩ መጥቶ የሚያርፍ ከሆነ ወይ ደግሞ ሰምቲንግ ሚኒስትር ወይ ሰምቲንግ ደግሞ የራሳው ቦዲጋርድ ያለው የራሱ የሆነ ጥበቃ ያለው ሰው የራሱ ሾፌር ያለው ሰው ማረፍ ቢፈልግ ይሄ የሾፌሩ ክፍል ይሆናልና የሾፌሩ ክፍል ሁሉ ነገር አንድ ሩም ሊያሟላ የሚገባቸውን ሁሉንም ነገር ያሟላ ነው። ይሄ አንደኛው ሾፌራቸው ወይ ደግሞ ሙሉ ቤተሰብ ይዘው ከመጣው ሰው አንድ ግለሰብ ሊያርፍበት የሚችል ሙሉ ራሱን የቻለ የተሟላ ነገር ነው። አንድ በሉልኝ ይሄን ያዙልኝ። እሺ ይሄኛው ደግሞ ሌላኛው እዛው ክፍል ውስጥ ሆኖ ሌላኛው ደግሞ 2 ቴብል ቤዶችን የሚይዝ ሩም ነውና አንድ ሩም ሊያሟላቸው የሚገባ አንድ ቴብል ቤድ ሊያሟላቸው የሚገባ ሁሉንም ነገር ያሟላ ነው። ይሄም ራሱን የቻለ ፕራይቬት ባዝሩም ፕራይቬት ሻወር አለው ሁሉንም ነገር ራሱን የቻለ ነውና ይሄ ሁለተኛው ነው ማለት ነው። አንድ ክፍል ውስጥ ይሄ ሁለተኛው ነው። ይሄ ነገር ኦንሊ ለኖት ለፕራይም ሚኒስትር ወይ ደግሞ ሰምቲንግ ትልልቅ ገስቶች ብቻ ነው። ቤተሰብ በዛ ያለ ቤተሰብ ሊኖር ይችላል እና ለነሱም ጭምር ማረፊያ ሊሆን ይችላል። ስለዚህ ቆንጆ የሚያምር ሳሎን አለው እንደምታዩት በጣም ቆንጆ ነገሮች አሉ። ወደ ኪንግ ሳይዝ ሩሙ ደግሞ እንሂድ። እሺ ደግሞ ከዚህኛው ክፍል ከሚያካትታቸው ውስጥ አንደኛው ደግሞ የራሱ ሆነ ስቲም አለው። ዋው ስቲም አለው፣ ጃኮዚ አለው፣ የሚያምር ደስ የሚል ራሱን ይቻላለውና ይሄም ከነዚህ ሩሞች ውስጥ ከነዚህ ሩም ውስጥ ከሚገኝ አገልግሎት ውስጥ አንደኛው ነው። አንደኛው ነው ስቲም አገልግሎት ነው፣ ፕራይቬት ነው ማለት ነው። ለዚህ ለቤተሰብ ወይ ደግሞ ለዚህ ሩሞች የሚደረግ ነው። ይሄኛው ደግሞ ሌላኛው ኪንግ ሳይዝ ሩማችን ነውና የሚያምር በጣም ሰፊ ሩም የሚያምር ሶፋ አለው። አልጋው እንደምታየው በጣም ቆንጆ ነው፣ የሚያምር ነው። እንደገና ለብቻው የቁም ሻወር የምናምን ባዝሩም ምናምን ኤቭሪቲንግ ደግሞ የተሟላለት ለብቻ አለው ማለት ነው። ይሄኛውም ክፍልም ለብቻ አለው ከስቲም ምናምን በተጨማሪ እንግዲህ ከዚህኛው ሩም ደግሞ የሚያምር ቪው አለው። በጣም የሚያምር ቆንጆ ሙሉ ከተማውን ልታዩበት ትመለከቱ የሚችሉ ይሄን የመሰለ ቆንጆ ቪው አለው። እዚህ አረፍ ብላችሁ ቆንጆ አየር እየወሰዳችሁ የራሳችሁን ሀሳብ ማሰላሰል ይቻላል፣ ኢንጆይ ማድረግ ይቻላል፣ ሪላክስ ማድረግ ይቻላል። እና እንግዲህ ትልቁም ነገር ሆቴል እንግዲህ ከነበርንበት ዲፕሬሽን ወይ ደግሞ ከነበርንበት ሀሳብ ሪላክስ የምናደርግበት ነውና ለእንደዚህ አይነት ነገር ደግሞ ይሄ ነገር በጣም ምቹ ያማረ ነው። በጣም ቆንጆ ነገር ነውና እንደምታየው ጥሩ ስሜት ነው የሚሰማ። ውረድ አሰኘኝ ላይ ሆነ እንኳን የሚያምር ስለዚህ እዚህ አዳማ ላይ ድሬ ኢንተርናሽናል ሆቴል መታችሁ ከስታንዳርድ ጀምሮ እስከ ሌክዠሪ ድረስ ሩሞችን ወይም የመኝታ ክፍሎችን ማግኘት ትችላላችሁ ማለት ነው። እኛም በጣም ገርሞናል። በጣም አስገራሚ የሆነ ሆቴል ነው ያላችሁ። ቴንክ ዩ ሶ ማች። እናንተ ስላገለገልናችሁ ስለምናገለግላችሁ እጅግ ደስ ይለናል። እናመሰግናለን። እንግዲህ በዚሁ አጋጣሚ ለድሬ ኢንተርናሽናል ሆቴል እንግዶች ድሬ ኢንተርናሽናል የምትመርጡ ለመምረጥም ያሰባችሁ ድሬ ኢንተርናሽናል ሆቴል እናንተን ለማገልገል 24 ሰዓት ሁሉ ጊዜ ክፍት ነው በራችን ለእናንተ። እናንተም እንኳን ደህና መጣችሁ። ቆይታችሁ ያማረ እንደሚሆን ተስፋ አደርጋለሁ። ቆንጆና ያማረ ጊዜ ይሁንላችሁ። እናመሰግናለን።